የሹፌሩ 5 ብር ክፍል 1። እኩለ ቀን ተማሪዎችም ሆኑ የመንግስት ሰራተኞች ለምሳ ወደ የቤታቸው የሚሄዱበት ሰዓት ላይ እኔም ከጓደኞቼ እኩል ከትምህርት ቤት ወጥቼ ወደ ቤት በሰላም በመሄድ ላይ እያለሁ ድንገት አንዲት ልጅን ከአስፋልቱ ማዶ ላይ አየኋት። ልጅቷ የክፍሌ ተማሪ ናት። በጣም ተሳዳቢ ስትሆን እኔ ደግሞ ፍጹም ተደባዳቢ። ታዲያ ሁል ጊዜ ተሳድባ ስለምትሮጥና መንገዳችን ፍጹም ተቃራኒ ስለሆነ እጄ ገብታ አታውቅም። ታዲያ የዛችን ቀን ለምን እኔ ራሴ ሄጄ ዋጋዋን አልሰጣትም? ሁል ጊዜ ከትምህርት ቤት ስወጣ ታመልጠኛለች። ዛሬ ግን በእጄ ማስገባት አለብኝ ስላሰብኩና ከጓደኞቼ ተለይቼ አስፋልቱን ተሻገርኩ። ልጅቷም ስላየችኝ ስድቡን ረሳሁት እንጂ እስክቀርና ደጋግማ ሰድባኝ ምላሷን አውጥታብኝ ሮጠች። እኔም በኮረኮንቹ መንገድ በሩጫ ተከተልኳት። ጭራሽ አይቼው የማላውቀው ሰፈር ደረስኩ። ልጅቷም እንደምታት ተሰወረችብኝ። አይ ይሄ ነገርማ ቢቀርብኝ ይሻላል። የሰው ሰፈር ሳካልል ራሴም እንዳልጠፋ አልኩና ተመለስኩ። አስፋልት ደርሼ ቀኝና ግራዬን ስመለከት በግራ በኩል ዳገቱን አንዲት መኪና ስትወጣ በርቀት ተመለከትኳት። እኔ እንኳን ፈጣን ሯጭ ነኝ፣ እቀድማታለሁ የሚል ሐሳብ ብልጭ አለልኝ። ተንደርድሬ ከመስቀለኛው መንገድ መሃል ገብቼ እንዳቦ ሸማኔ ተፈተለሁ። ያቺ የቤት መኪና እኔን ለመቅደም በሚመስል መልኩ አልፋኝ ልትሄድ ስትል እኩል ደርሰን ተጋጨን። መቼም በምን ያህል የፈረስ ጉልበት እንደተላተምን ለመገመት እቸገራለሁ። ምክንያቱም ገና ከወደኩበት መንቃቴ ነው። የሰው ጫካ እንዳለ የዛን ቀን ነው ያየሁት። ሕፃን፣ አዋቂ፣ ተማሪ፣ ሰራተኛ፣ ነጋዴ፣ ብቻ ምን አለፋችሁ ሁሉም እየተንጫጩ ታጭቀው ቆመዋል። አይኔን ገለጥኩ። አጨበጨቡ። አለች አለች፣ ተርፋለች፣ ኧረ ብዙ ድምጾች ይሰሙኛል። ለመነሳት ስሞክር ቦርሳዬን ትከሻዬ ላይ ያጣሁት። ቦርሳዬስ፣ ደብተሬስ፣ ቦርሳዬስ አቀለጥኩት። እንዴ ምን ነካሽ? ዋናው መትረፍሽ ነው፣ ቦርሳዬ ይባላል እንዴ አሉ አንዲት ሴት። አይ አይሆንም አይሆንም አይሆንም፣ ይቺን ልጅ እስቲ አንሷት አሉ። አይ ደብተሬን እፈልጋለሁ፣ ቦርሳዬን እፈልጋለሁ፣ መጀመሪያ ቦርሳዬን ስጡኝ እያልኩ መጮህ ጀመርኩ። አንድ የሰፈሬ ልጅ በግፊያ ወደ ዳር አውጥተውት ኖሮ አለ አለ ቦርሳሽ እኔ ጋር ነው ሲል ሰማሁት። ከዚያም ሰዎቹ እያሳለፉት አጠገቤ ደረሰና ቦርሳዬን አስረከበኝ። ሹፌሩ እባካችሁ ገለል በሉ ትንሽ አየር ታገኝ እባካችሁ በማለት ተማጸነ። እጄን ይዞ ደገፈና አቆመኝ። መላ ሰውነቴን እየነካካ ይጠይቀኝ ጀመር። እኔም መቆም አቅቶኝ እየተንቀጠቀጥኩ ወደ ኋላ መልሼ ዣ ብዬ ወደኩ።